አንድ ገጠሬ ስኮትላንዳዊ ለማኝ ምጽዋት በቀላሉ የሚያገኝበትን መላ ፈጥሮ ነበር። ወንዶቹ ገበሬዎች ወደ እርሻ ሲሄዱ በር ያንኳኳና ደረቅበት እያሳየ ከበቱ ጋር የሚበላ ቂጣ እንዲሰጡት ይለምናል። በሁኔታው የሚረበሹት የቤት እመቤቶችም እበቱን እንዲጥለው በማግባባት ጥሩ ምግብ ይሰጡታል። በዚህ ዘዴ ሲጠቀም ኖሮ አንድ ጠዋት እንደ ልማዱ ያንዱን ገበሬ በር ያንኳኳል። ገበሬው ወደ ሥራ አልሄደ ኖሮ በሩን ከፍቶ ምን እንደሚፈልግ ጠየቀው። ደረቅበት አውጥቶ የተለመደ ልመናውን አሰማ። ገበሬው በጣም ደነገጠ። ሰውዬ ይህን ችላ አትበላም እንዴ? ይልቅ ወደ በረት እንውረድና ትኩስና ለስለስ ያለውን መርጬ ልስጥህ። የቅዳሴ ሥነ ሥርዓቱ አብቅቶ መዘምራኑ ማራኪ መዝሙሮችን እያሰሙ ምጽዋት በመሰብሰብ ላይ ሳለ አንዱ አገልጋይ ሙዳየ ምጽዋቱን ይዛ ወደ አዛውንቱ ስኮትላንዳዊ ቀረበችና አብዬ ለጌታችን የሚሆን 1 ሳንቲም ምጽዋት ይስጡኝ አለቻቸው። ዕድሜ ስንት ነው ልጄ? 16። እንግዲያውስ አሉ እየሳቁ፣ እንግዲያው እኔ 90 ዓመት ሞልቶኛል። ስለዚህ ፈጣሪያችንን ካንቺ ቀድሜ ስለማገኘው ለእርሱ በእጁ ሰጠዋለሁ